ይህ እምነት በትውልዶች መካከል ነው። በቀን 10 ደቂቃ ከእግዚአብሔር ጋር ያሳልፉ። ጠላት የደፈነብህ ጉድጓድ በረከት ሊሆን እንደሚችል ታውቃለህ? ይስሐቅ ጉድጓድ በተደፈነ ቁጥር መቆፈሩን አላቆመ። በመጨረሻ ግን እግዚአብሔር ማንም ሊነጥቀው የማይችለውን ሰፊ ስፍራ ሰጠው። ዛሬ መቆፈር እንዳታቆም የሚያደርግ 3 መንፈሳዊ ምስጢሮች እነግራቸዋለሁ። በብዙ ትምህርቶች ውስጥ ሰይጣን እንዴት እንደሚያጠቃ ሰምተናል። ከኢዮብ ሕይወት እንዳየነው ጠላት 4 ዋና ዋና የሕይወት ዘርፎች ኢላማ ያደርጋል። ልጆች፣ ፋይናንስ፣ ጤናና ትዳር። ዛሬ ግን ብዙ አማኞች ዘንግተውት ወደሚገኘው አንድ ትልቅ እውነት እንመለከታለን። ብዙ ሰዎች ሰይጣን እንዴት እንደሚያጠቃ ለማወቅ ይጓጓሉ። ነገር ግን እግዚአብሔር እንዴት መውጫን ወይም ድልን እንደሚሰጥ የሚረዱ ጥቂቶች ናቸው። ይህንን ለመረዳት ደግሞ ወደ ይስሐቅ ሕይወት እንመለከታለን። ይስሐቅ የኖረው በጣም አስቸጋሪ በሆነ ወቅት ነበር። መጽሐፍ ቅዱስ በምድሪቱ ላይ ራብ እንደነበረ ይነግረናል። ምግብ እጥረት ነበር። የወደፊትም ሁኔታ ተስፋ አስቆራጭ ይመስል ነበር። ሆኖም አንድ አስገራሚ ነገር ተከሰተ። ይስሐቅ በዚያ የራብ ዘመን ዘርን ዘራ፣ እግዚአብሔርም ሥራውን ባረከለት ይላል መጽሐፍ ቅዱስ። በዚያ ዓመት ይስሐቅ 100 እጥፍ እንዳመረተ ይነግረናል። በችግር መካከል እግዚአብሔር በረከትን ሰጠው። ሀብቱ ጨመረ፣ እንስሳቱ በዙ፣ ቤተሰቡም ሰፋ። የእግዚአብሔር በረከት በውርስ ላይ እንደነበረ ግልጽ ነበር። ነገር ግን በረከት ብዙ ጊዜ ተቃውሞን ይጋብዛል። ብዙም ሳይቆይ ፍልስጤማውያን በይስሐቅ ቀኑበት፣ ሊቃወሙት ጀመሩ። ያደረጉት ነገር ደግሞ በጣም ስልታዊ ነበር። የአባቱ የነበሩት የውሃ ጉድጓዶች በሙሉ ደፈኑባቸው። በዚያን ዘመን ጉድጓድ ማለት ሕይወት ማለት ነበር። ያለ ውሃ እንስሳት ሊኖሩ አይችሉም። እርሻ አይታሰብም፣ መኖርም አይቻልም። ጉድጓዶቹን መድፈን የይስሐቅ ጠላቶች የወደፊት ተስፋውን እያጨለሙ ነበር። ይስሐቅ እንዴት ምላሽ እንደሰጠ በጥንቃቄ ተመልከቱ። ይስሐቅ ጦርነት አልጀመረም፣ ሰራዊትም አላከማቸም። ይልቁንም ያልተለመደ መንገድ መረጠ። ሰላምን መረጠ። ወደ ሌላ ቦታ ሄዶ ሌላ ጉድጓድ እልፍ ብሎ ቆፈረ። በዚያን የነበሩ ሰዎች ግን ተጣሉበትና ያንንን ጉድጓድ ወሰዱበት ይላል። የብዙዎቻችን ምላሽ የተለየ ይሆን ነበር። እንዋጋ ነበር፣ ስለ መብታችን እንከራከር ነበር። ይስሐቅ ግን አንድ ታላቅ ነገር አደረገ። እንደገና እልፍ ብሎ ወደ ሌላ ቦታ ሄደ፣ ሌላን ጉድጓድ ቆፈረ። የኛውም ጉድጓድ ተወሰደበት። ይስሐቅ ግን ተስፋ ሳይቆርጥ ዳግመኛ እልፍ ብሎ መቆፈሩንም ቀጠለ። በመጨረሻ አንድ ነገር ተለወጠ። ሌላ ጉድጓድ ቆፈረ። በዚህ ጊዜ ግን ማንም አልተጣላው። ይስሐቅም የዚያን ቦታ ስም ረሆቦት ብሎ ጠራው። ረሆቦት ማለት ሰፊ ቦታ ማለት ነው። ሰላም ያለበት፣ በረከት ያለበትና ለሁሉም የሚበቃ ስፍራ ማለት ነው። ይስሐቅ በዚያን ቅጽበት እንዲህ አለ፣ አሁን እግዚአብሔር አሳርፎናል፣ ሰፊ ቦታ ሰጥቶናል፣ በምድርም ላይ እንበዛልናል። የሆነውን ነገር እስቲ እናስተውል። ይስሐቅ ድልን የተቀዳጀው እያንዳንዱን ውጊያ በመዋጋት አይደለም። ድል ያገኘው በእግዚአብሔር በመታመንና ወደፊት በመቀጠል ነው። ከእርሱ የተወሰዱት ጉድጓዶች በሙሉ እንደ ኪሳራ ይታዩ ነበር። ነገር ግን እያንዳንዱ ኪሳራ ወደ ረሆቦት ይበልጥ ያቀርበው ነበር። ይህ ታላቅ መንፈሳዊ መርህ ነው። አንዳንድ ጊዜ እግዚአብሔር የተወሰኑ በሮች እንዲዘጉ ይፈቅዳል። ይህንን የሚያደርገው ስለ ተወን ሳይሆን ወደ ተሻለ ነገር እየመራን ስንሆን ነው። እያንዳንዱ የተዘጋ በር እግዚአብሔር ላዘጋጀልን ስፍራ አንድ እርምጃ የቀረብንበት መንገድ ሊሆን ይችላል። ይህ የይስሐቅ ታሪክ ለእኔ የመጽሐፍ ቅዱስ ታሪክ ብቻ አይደለም፣ በሕይወቴ የተለማመድኩት እውነተኛ ነው። ልክ እንደ ብዙዎች አሜሪካውያን ሁሉ እኔም ከሥራ የመቀነስ ወይም ሌድ ኦፍ ገጥሞኝ ነበር። ያን ጊዜ በሕይወቴ እጅግ ፈታኝ የነበረ ወቅት ነው። ትንሹ ልጃችን የተወለደበት እንዲሁ ቤት ገዝተን ገና 9 ወራችን የነበረበት ወቅት ነበር። እንደዚህ አይነት ኃላፊነት ጫና ውስጥ ሆኖ
ሥራ ማጣት እጅግ ከባድና ታላቅ የእምነት ፈተና ነው። በዚያን ሁኔታ ውስጥ ሆኜ ጌታ ሆይ ለምን ይህን እንዲሆን ፈቀድክ ብዬ ጸለይኩ። ነገር ግን እግዚአብሔር ልቤን በሚያስደንቅ ሰላም ሞላ። ለ2 ሳምንታት በጸሎት ከቆየሁ በኋላ አዲስ ሥራ ማመልከት ጀመርኩ። የእግዚአብሔር ታማኝነት ግን የሚገርም ነው። ማመልከት በጀመርኩ በ24 ሰዓታት ውስጥ የስልክ ጥሪና ኢንተርቪው መምጣት ጀመረ። ብዙም ሳይቆይ ካለፈው ደሞዜ በግማሽ ከፍ ያለ ክፍያ ያላቸው በርካታ ኦፈሮች ቀረቡልኝ። እልፍ ብለህ ኮስተር ወደ ርሆበት ትደርሳለህ። እግዚአብሔር ታማኝ ነው። የይስሐቅ ሕይወት 3 መሠረታዊ እውነቶች ያስተምራል። አንደኛ፣ በረከት የሚመጣው ከእግዚአብሔር እንጂ ከሰው አይደለም። ሰዎች ሊቃወሙ ይችላሉ፣ በሮች ሊዘጉብህ ይችላሉ። ነገር ግን እግዚአብሔር በሕይወት ላይ የተናገረው በረከት ማንም ሊያቆመው አይችልም። ሁለተኛ፣ ጠላት በወሰዳቸው ጉድጓድ ላይ አትጣላ። እልፍ ብለህ መቆፈርህን ቀጥል። ሦስተኛ፣ ጽናት ወደ ርሆበት ይመራል። ይስሐቅ መቆፈሩን ቀጠለ። ሥራውን አላቆመም፣ ተስፋም አልቆረጠ። እግዚአብሔር ትክክለኛውን ቦታ እንደሚከፍትለት አመነ። እግዚአብሔር ከፈተለት። ርሆበት የሰላምና የተትረፈረፈ የበረከት ስፍራ ሆነለት። ዛሬ ጉድጓዶቻችሁ የተደፈነባችሁ ያላችሁ የተወሰደባችሁ ወገኖች ሆይ አትስሩ። የይስሐቅ አምላክ ዛሬን ሕያው ነው። ምናልባት ዛሬ የደከምክበት ነገር የተወሰደብህ መስሎ ይሆናል። በሮች ተዘግተው ዕድሎች ጠፍተውብህ ይሆናል። ነገር ግን የይስሐቅን ትምህርት አስታውስ። መቆፈርህን ቀጥል፣ መታመንህን ቀጥል፣ ከእግዚአብሔር ጋር መጓዝን ቀጥል። ምክንያቱም እያንዳንዱ ጊዜ የተወሰደብህ ጉድጓዶች ወደ ርሆበት እየመሩ ነው። እግዚአብሔር ለበረከትህ ሰፊ ቦታ ወዳዘጋጀልህ ስፍራ ያስገባል። በዚያን ስፍራ ስትደርስ አንድ አስገራሚ ነገር ትረዳለህ። እግዚአብሔር በጉዞ ሁሉ አብሮህ እንደነበረ ታውቃለህ። ይህ መልእክት ለሌሎች እንዲደርስ ላይክና ሼር አድርጉ። ሳብስክራይብ በማድረግ የቤተሰባችን አባል ይሁኑ። እግዚአብሔር ይባርካችሁ። ተባረኩ። ይህ እምነት በትውልዶች መካከል ነው። በቀን 10 ደቂቃ ከእግዚአብሔር ጋር ያሳልፉ።